ኖርዝ ኦፍ 100,000 ከ100,000 በላይ $100,000 በላይ በሁለት ትሬድ ውስጥ በ18 ዓመቴ በጣም ትምህርት ሰለቸኝ። ዩቲዩብ ቪዲዮ አይ ነበር ላይክ ስኪፕ አረግና ክላስ ቀጣና። በአመት የሰራው ከፍተኛ ገንዘብ ምን ያህል ነው? በአመት የሰራው ከፍተኛ ገንዘብ በዩኤስ ዶላር ኖርዝ ኦፍ 200,000። መጀመሪያ ክፍያ ስንት ነበር? ስፓይ፣ ኪውኪው፣ ቫንጋርድ እነዚህ ቶታል ስታክ ማርኬት የሆኑ ነገሮች በሙሉ ጋራንቲድ በየአመቱ የሚወልዱት 10% ስላለ የሚያጓጓ ብር ነው። እና እንዴት ነው ሀ ብለው እንጀምር ቢሉ ወዴት ነው ሊሄዱ የሚችሉት? ይቅርታ ሰላም ነው። የመጀመሪያ ሚሊዮን በስንት አመት ነው የሰራው? ቲክታክ ላይ አውቃለሁ ልበል። ያ ምናልባት ሰላም ነው። ሰላም ነው። እንዴት ነህ? አለ ደህና ደህና። ማነው ስሙ? አህዱ ኢንተርቪዎች ምናምን ያለው ጥሪ ናቸው። አድቫይስ ጠይቃለሁ። አንድ ደቂቃ ልውሰድብህ። እሺ እሺ። ስምህንና በምን ስራ ነው የተሰማራው? ኦጂማን ይባላለሁ። ትሬደር ነኝ። ትሬደር ምንድነው ትሬድ የምታደርገው? ስታክ ማርኬት፣ የአሜሪካ ስታክ ማርኬት ነው ትሬድ ማድረገው። በጣም አሪፍ። የመጀመሪያ ሚሊዮን ሜክ ያደረከው በስንት አመት ነው? መጀመሪያ ሚሊዮን በ16 አመቴ ነው ሜክ ያደረኩት፣ ግን በኢትዮጵያን ብር ማለት ነው። በዩኤስ ዶላር ገና አልደረስንም። በ16 አመት ነው ሜክ ያደረከው ማለት ነው። አሁን ስንት አመት ነው? አሁን 26 አመቴ ነው። ሜክ ስታደርግ ምንድን ነበር ያኔ በሳቱ የሰራው ስራ? አስተናጋጅ ነበርኩኝ ሬስቶራንት ውስጥ። ሬስቶራንት ውስጥ አስተናጋጁን በምታገኘው ብር ነው እየሰራው ማለት ነው? አዎ ሶ በ15 አመቴ የጀመርኩኝ የመጀመሪያዬን ስራ። ከዛ እስከ 16 አመቴ ምናምን ፔቼክን አጠራቅሜ ብዙ ወጪም ስለሌለ $12,000 ምናምን አጠራቅሜ ነበር በሰዓቱ። ሰው ሲመነዘር ወደ 1 ሚሊዮን ብር ይሆናል ማለት ነው። ኦኬ በዶላር ነው። ሀገር ውስጥ ኢትዮጵያ ውስጥ አልነበርክም? አልነበርኩም። በ8 አመቴ ነው ከኢትዮጵያ የወጣሁት። የመጀመሪያ ሚሊዮን ሜክ ስታደርግ ባለው ፕሮሰስ ውስጥ የመጀመሪያ ክፍያ ስንት ነበር? ክፍያ በወር $200 ምናምን። በአመት የሰራው ከፍተኛ ገንዘብ ምን ያህል ነው? በአመት የሰራሁት ከፍተኛ ገንዘብ በዩኤስ ዶላር ኖርዝ ኦፍ 200,000 200,000 ወደ ላይ $200,000 ወደ ላይ በኢትዮጵያ ስንት ማለት ነው? እኔ እንጃ አሁን ሲመነዘር አይ ዶንት ኖ ካልኩሌት ማድረግ ይኖርብናል። ትሬዲንግ ላይ በመስራት ነው ያን ብር ሜክ ያደረከው ማለት ነው? ትክክል። እዚህ ለመድረስ መነሻ ምን ነበረ? a lot of dedication ብዙ ፌሊየር አለው you know ትሬዲንግ ሲባል ብዙ ሰው በጣም ቀላል ይመስላቸዋል። 100 ወደ ሚሊዮን መቀየር የሚችል ይመስላቸዋል። ግን ብዙ ጊዜ ፌል ያደረኩበት ሰዓት አለ። ብዙ ሰዓት ስፔንድ ያደረኩት አለ ሳጠና፣ ብዙ ሰዓት ስፔንድ ያደረኩት አለ ማርኬቱን እያጠናው አናላይዝ እያደረኩኝ እና ደግሞ ሞስት ኢምፖርታንትሊ አናላይዝ ማድረግ ማርኬቱንና አዲስ ኒውስ ሲመጣ እሱ ላይ ቶሎ ብለህ መዝለል አለብህ እና አዌርነስ ፕሮክሲሚቲ አካባቢ ያለኝ ሰው ኢምፖርታንት ነበር። ኢንፎርሜሽን ይሰጡኛል በሰዓቱ ላይ። ሶ ያ ትሬዲንግ ላይ በመስራት ነው ያን ብር ሜክ ያደረከው ማለት ነው? ትክክል። በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት የአሜሪካ ስታክ ማርኬት በጣም አሪፍ ነው። እሱ ላይ ነው ፎከሴ። ስፓይ፣ ኪውኪው፣ ቫንጋርድ እነዚህ ቶታል ስታክ ማርኬት የሆኑ ነገሮች በሙሉ ጋራንቲድ በየአመቱ የሚወልዱት 10% ስላለ አሪፍ ቦታ ነው ገንዘብ ለማስቀመጥ እና ደግሞ ሪል ስቴት እና ብዙ የተለያዩ ቢዝነሶችም አሉ። ግን ፐርሰናሊ የአሜሪካ ስታክ ማርኬት አሪፍ ነው ብዬ። በህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? እምነት ከሌለ ገንዘብ ምንም አይደለም። ላይክ በማንኛውም ሁኔታ ገንዘብ ቢኖር ጤንነት ከሌለ፣ እምነት ከሌለ፣ ሃይማኖት ከሌለ ፖይንት የለውም ገንዘብ ብቻ ቢኖርና ኦልሶ ቤተሰብ ከሌለ ገንዘብ ፖይንት የለውም። ግን ደግሞ ገንዘብ በጣም አስፈላጊና ኢምፖርታንት ነገር ነው በላይፋችን ላይ። እሱ ነው የተማርኩት በህይወቴ ላይ። አብዛኛው ሰዎች ስለ ገንዘብ ተሸጉዷል ብለህ የምታስበው ነገር ምንድን ነው? ብዙ ሰዎች they think ሃርድ ወርክ ነው ገንዘብ የሚያመጣው፣ ግን አይ ቲንክ ስማርት ወርክ ነው ገንዘብ የሚያመጣው እና በጣም ስማርት መሆን አለብህ። አንድ ሰው $1,000 ለመስራት የሚለፋውን ጉልበት የሚጠቀመውን አንድ ሰው በትንሽ ኤፈርት እና በትንሽ ኤነርጂ ማግኘት ይችላል እና አይ ቲንክ ብዙ ሰው የሚሳሳተው በቃ በፍጋትና በልፋት ብቻ ነው ገንዘብ የሚመጣ ብሎ ማሰብ ነው። ስለዚህ መልፋት መጣሩ ሳይሆን ስማርት ወይ መስራቱ ነው የተሻለ ብር ሀብት የሚያመጣልን ማለት ነው። ያ 100%። በህይወት የሰማው ቤስት የምትለው አድቫይስ ምንድን ነው? በህይወት የሰማሁት ቤስት አድቫይስ ማሰብ ፍሪ ነው። ሰው ሁሌ ያስብ፣ ሁሌ አእምሮን ተጠቀም፣ ሁሌ ያስብ። በህይወት ውድቀት አጋጥሞ ያውቃል? 100% በጣም። እንዴት ነው ሲያጋጥም ያን ውድቀት የምትወጣው? get back up ድጋሚ ተነስቼ ድጋሚ መሞከር ነው። አሁን ቦክሲንግ ብታይ አንድ ሰው ሲመታና ሲወድቅ ወድቆ አይቀርም። ደግሞ የሚቀጥለው ፋይት አለ፣ ደግሞ የሚቀጥለው ድብድብ አለ። ኑሮ ምን የማየው እንደዛ ነው። አንዳንዴ ኑሮ ይጥልሃል፣ ከዛ ደግሞ ተመልሰህ ተነስተህ በመግፋት ነው የምትወጣውና ድጋሚ ሰክሰሱን የምታገኘው። ስለዚህ የሆነ ነገር ሲያጋጥም እሱን ነገር ይበልጥ አሸንፈው ለመነሳት ነው የምትነሳው ማለት ነው አንተ? አዎ። እና ከሁሉ ውድቀት ደግሞ ትማርበታለህ። የሆነ ነገር ብትሞክርና ብትወድቅ ልትማርበት ይገባል። ዝም ብለህ ወድቀህ ድጋሚ ልታደርገው ሳይሆን ሲስተሙን ቀይረህ በሌላ መንገድ ልትገባ። አሁን ትሬዲንግ ላይ $20,000 የተበላበት ቀን አለ።
አንዳንድ ሰዎች ጊቭ አፕ ሊያደርጉ ይችላሉ። እኔ አናላይዝ አልኩ። ለምንድን ነው የተበላሁት? ለምንድን ነው ሉዝ ያደረኩት? በምክንያት ነው። ምንድን ነው የተሳሳትኩበት ፖይንት? እንዴት ነው ማስተካከል የምችለው? ከዛ አይ ጎ ባክ ቱ ዘ ድራዊንግ ቦርድ እና ድጋሚ ማጥናት እጀምራለሁ። ከዛ እሱን አሻሽዬ እመጣና ሉዝ ያደረኩትን ድጋሚ ለማሸነፍ እሞክራለሁ እና ኤንድ ደግሞ አሸንፋለሁ። በዚህ ሰዓት አንድ የ20 ዓመት ወጣት በምን ቢዝነስ ላይ ቢሰማራ ቆንጆ ነው ብለህ ትመክራለህ? በዚህ ሰዓት ኦብቪየስሊ ኢንቨስቲንግ እና ስታክ ማርኬት ትሬዲንግ በጣም አሪፍ ነው። ግን ለሱ ደግሞ አቅም ከሌለ በኤአይ ዓለም ውስጥ ሰው ቢገባ ኢትዮጵያ ውስጥ ያለ ሰው በቪዲዮ ማርኬቲንግ ውስጥ ሶሻል ሚዲያ ማርኬቲንግ እነዛ አይነት ነገሮች ውስጥ ቢገባ በጣም አሪፍ ነው ብዬ ገምታለሁ። ቢካዝ ዓለሙ ወደዛ ዓለም እየሄደ ስለሆነ ወደ ኤአይ እና ወደ ሶሻል ሚዲያ እሱ ነገር ላይ ቢያዳብር አሪፍ ነው ብዬ ገምታለሁ። በጣም ተስፋ የቆረጥክበትና ይሄማስ የመጨረሻን ያልክበት ታይም ነበር በጆርኒ? የለም፣ እውነት ለመናገር ተስፋ ቆርጬ አላውቅም። ተስፋ በመቁረጥ ማመን ሰው አይደለሁም። ኦኬ፣ ተስፋ ቆርጥም። ብዙ ወጣቶች ግን ተስፋ ይቆርጣሉ በዚህ ሰዓትና ምን ትመክራቸዋለህ ተስፋ እንዳይቆርጡና? ተስፋ ለሚቆርጥ ሰው ተስፋ አትቁረጡ። አሚን ሲምፕሊ ላይፍ የሚቀጥል ነገር ነው። ዩ ኖ ትወድቃለህ፣ ትነሳለህ። ዩ ኖ ላይፍ ሲባል የሚፈታተን ነገር ነው። ላይፍ በጣም ቀላል ቢሆን ሁላችንም በጣም ሰክሰስፉል እንሆን ነበር እና ላይፍ ሲፈታተናችሁ ጊቭ አፕ አታድርጉ እና ሞስት ኢምፖርታንትሊ ደግሞ ጸልዩ። ምክንያቱም ፈጣሪ ማድረግ የማይችለው ነገር የለም እና ከሁሉም ነገር ከሁሉ ፈተና የሚያወጣን ፈጣሪ ነው። ጸሎት አድርጉ፣ እናንተም ልፉ። ስኬት ላንተ ምንድን ነው? ስኬት ማለት ነጻነት ነው ለኔ። የሰዓት ነጻነት፣ በፈለኩበት ቦታ መሆን እንድችል፣ የሎኬሽን ነጻነት እና ከቤተሰቤ ጋር ሰዓት ማሳለፍ በፈለኩት ሰዓት እና ደግሞ ኦልሶ ለቤተሰብ መገኘት፣ ቤተሰብ የፈለጉት ነገር ላይ እና በሚያስፈልጋቸው ነገር ላይ ፕሮቫይድ ማድረግ እኔ ነጻነት ነው። አንድ ሰው ስኬታማ እንዲሆን የስኬት ሚስጥር ያስፈልገዋል ብለህ ታስባለህ? ለስኬት ሚስጥር ሳይሆን ግን እንዳልኩ ነምበር 1 እምነትና ፌት ያስፈልገዋል። ሁለተኛ ደግሞ በጣም ሃርድ ወርክ ያስፈልገዋል። እምነትና ሃርድ ወርክ እስካለ ድረስ ፈጣሪ ብለስ ያደርጋል ብዬ ነው የማምነው። ግን ካልሰራህ ፈጣሪ ብለስ አያደርግም። ኢቭን መጽሐፍ ቅዱስ ላይ የሚናገረው ነገር ነው። ከሰራህና ከጸለይ ከጠየቅ እሰጣለሁ የሚል ነገር ነው። አንድ ሰው ሲክሬት ድብቅ የሆነ ነገር ሳይሆን እዛው መጽሐፍ ቅዱስ ላይ የሚነግር ነገር ነው። እሱን ከተከተልንና መንገዳችን በትክክል ህይወታችን በትክክል ከመራን ሲክሰስ የምናገኘው ነገር ነው። በራሳችን አቅምና ፈጣሪ ይሄን ያህል ሲክሰስ ነው የምታገኘው ባለ አቅም ታገኘዋለህ። ስለዚህ በጠየቅ ነው ልክ ነው የሚሰጠን ማለት ነው። ኤግዛክትሊ። ከዜሮ ለመጀመር ለሚፈልጉት ምን ትመክራቸዋለህ? ከምን መነሳት አለባቸው ብለህ ታስባለህ? ከዜሮ ለምትነሱ ሰዎች ያለኝ ምክር ምንድነው? በመጀመሪያ ትንሽ ሴቭ አድርጉ፣ ስራ አታማርጡ። ቲክታክ ላይ ቪዲዮ ፖስት ነበር። የድህነት መድኃኒት መስራት ነው ብያለሁ። ምክንያቱም ብዙ ሰው ይቸግራቸዋል፣ ሲክሰስ ይፈልጋሉ፣ ዜሮ ላይ ናቸው፣ ግን ስራ መስራት አይፈልጉም። ቁጭ ብለው በቃ ይቦዝናሉ፣ ምናምን ይደበራሉ እና እነዛ ሲክሰስ አይመጣም። ከዜሮ መነሳት ማለት ማንኛውንም ስራ ሳታማርጡ ሰርታችሁ ከዛ የሆነ ፖይንት ላይ ስትደርሱ እሱን ደግሞ የደብል እያረጋችሁ ፍሊፕ እያረጋችሁ እያባዛችሁ ሌላ ትልቅ ቦታ የምትወስዱት ነገር ነው እና that's my suggestion። ሌዚ አትኑ፣ ስሩ እና ask from God እንደዚህ ነገር እንዲሰጣችሁ። አንድ ወጣት እጅ ላይ 10,000 ብር ብቻ ቢይዝ ምን ላይ ኢንቨስት እንዲያደርግ ትመክረዋለህ? አንድ ሰው 10,000 ጁላይ ቢይዝ አሚን 10,000 በጣም ስሞል አማውንት ነው እና ራሱ ላይ ኢንቨስት ቢያደርግ፣ ራሱን ኤጁኬት ቢያደርግ ስለ አንዳንድ ነገሮች ስለ ኤአይ ወይ ስለ ዲጂታል ማርኬቲንግ ወይም የሆነ ስኪል ሴት ሞር ገንዘብ የሚያመጣ ስኪል ሴት ውስጥ አሁን ቪዲዮግራፊ ለመማር ሊያወጡት ይችላሉ፣ ወይም ኤዲቲንግ ለመማር ሊያወጡት ይችላሉ፣ ወይም ኤአይ አጠቃቀም ለመማር ሊያወጡት ይችላሉ። ግን ራሳቸውን ሞር ስኪል እንዲኖራቸው ግን ያ ስኪል ደግሞ ሞር ገንዘብ ሊያሰራቸው ይገባል። ራሳቸውን ኤጁኬት በማድረግና አዲስ ስኪል በመማር ቢያወጡት አሪፍ ነው ብዬ ገምታለሁ። ራሳቸው ላይ ኢንቨስት ቢያደርጉት። እንዴት ወደ ትሬድ ልገባ ቻልክ አንተ? ወደ ትሬዲንግ ዓለም ውስጥ የገባሁት በ18 ዓመቴ በጣም ትምህርት ሰለቸኝ። ዩቲዩብ ቪዲዮ አይ ነበር። ላይክ ስኪፕ አደረግና ክላስ ቀጣና ቪዲዮ ክላስ ውስጥ ሄድና ዩቲዩብ ቪዲዮ በጣም ያለው እና እነሱም ዩቲዩብ ቪዲዮዎች ሳይ ላይክ ሪች ዳድ ፑር ዳድ፣ ኢንቨስቲንግ፣ ላያቢሊቲ አሴት፣ ድሮፕ ሺፒንግ ምናምን ብዙ ቪዲዮዎች አይ ነበረ በ18 ዓመቴ እና ኤርሊ ኢንትሪ ነበረኝ ላይክ ስለዚህ ኢንፎርሜሽን። ከዛ ወደ ስታክ ማርኬት ውስጥ ላይ ስደርስ በጣም ኢንትረስቴ ፒክ ሆነ
እና ቻርቶች ላይ ምናምን ማየት ጀመርኩኝ። ከዛ አንድ ላይክ ቪየትናሚስ የሆነ ልጅ እኛ ጋር የሚማር የነበረና ከኔ አንድ አመት በፊት የተመረቀ ቻርት ላይ ሳይኝ እንዴት ትሬድ ታደርጋለህ ምናምን ስለኝ አይ ኢንትረስት አለኝ ምናምን አልኩትና ሞር ኢን ዲቴል እሱ አሳየኝ፣ አስረዳኝ፣ አካውንቴ ምናምን ክሬት እንዳደረግ አገዘኝ። ከዛ በኋላ ኮሌጅ በነበርኩበት ሰዓት ሞክራለሁ፣ ወድቃለሁ። ከዛ የሆነ ፖይንት ላይ ከመመረቂያ በፊት ስክሰስ ማግኘት ሲጀምር ይሄን ነገር ብቀጥልበት ምናምን የሚለው ነገር ውስጥ ገባሁኝ። ከዛ አት ዳት ፖይንት ኢንጂነሪንግ ስራም ጀመርኩኝ ተመርቄ። ከዛ የሆነ መጽሐፍ አነበብኩኝ ፈጋ ምን መጽሐፍ እንደሆነ ግን you have to burn bridges የሚል ነገር፣ ሁለት ነገር ለማራመድ አትሞክር፣ አንደኛውን በቃ አፍርሰውና በዚህ መንገድ ብቻ በፕላን ኤ ስክሰስ ማግኘት አለብኝ የሚል አስተሳሰብ ሊኖርህ ይገባል ይላል። ከዛ ትሬዲንግን እንደዛ ወሰድኩት። በትሬዲንግ ስክሰስ ማግኘት አለብኝ፣ ሌላ ነገር አልፈልግም አልኩኝ እና ትንሽ ገንዘብ አጠራቅሜ ነበር በዛ ሰዓት። ሉዝ ያረኩትንም ድጋሚ ሜክ አረኩትና ከሱም በላይ ፕሮፊት አረኩ። ከዛ በኋላ ቀጠልኩበት። ስኪል ሴትም እያዳበረ መጣ። በሱ ፕሮፊት ደግሞ ሌሎች ቢዝነሶች ጀመርኩኝ እና እነሱ ቢዝነሶች አሁን ደግሞ ትሬዲንግ ጌም ሞር ፈንድ እያደረጉልኝ ነው ማለት ነው። ከትሬድ የምታገኘው ነገር ስራ ላይ ኢንቨስት አደረግ፣ ከስራ ደግሞ ሞር ወደ ትሬድ እያመጣ ነው ማለት ነው። በጣም አሪፍ። አሁን ብዙ ወጣቶች መጀመር ይፈልጋሉ ወደዚህ አይነት ነገር ውስጥ መግባት። አሁን ብዙ ይወራል በሚዲያ ላይ ማለት ነው። ትሬድ በጣም ሀብታም ያደርጋል፣ ስኬታማ ያደርጋል ይባላል። አንዳንዶች ደግሞ ትሬድ ላይ የሚያሳዩን ሰዎች ሲጀምር እነሱ ሜክ የሚያደርጉት ከሚያሰለጥኗቸው ሰዎች ነው ይባላል። እና ምርግር እንዴት ነው? ሪሉ ሜክ ይደረግበታል? ሪሉ ሜክ ይደረግበታል እና በጣም ፕሮፊት ይገኝበታል በትሬዲንግ ላይ ስፔሻሊ እውቀቱ ካለ እና ደግሞ ብዙ ሰው የሚመስለው ኤቭሪዴይ ፕሮፊት የምታገኝ ነው፣ ግን ሎስም አለ። ግን ደግሞ ሉዝ በምታረገበት ያክል አንዳንድ ቀኖች ላይ ኒውስ የሚመጣበት ቀን አለ። አሁን የጦርነት ኒውስ ሲመጣ ስታክ ማርኬቱ ይወርቃል ብለህ ልትገምት ትችላለህ። እና እሱ ላይ ሪስክን ትንሽ ሃየር ካረከው እና ደግሞ ከወደቀ በደንብ ብዙ ልትሰራበት ትችላለህ ነው። በአንድ ቀን ውስጥ ብዙ የምትሰራበት ቀኖች ይኖራሉ። በአንድ ቀን ብዙም ልትሰራ ትችላለህ፣ የምታጣበትም ቀን ይኖራል ማለት ነው። ኤግዛክትሊ። አዎ። አንተ ምን ያህል አጥተህ ታውቃለህ ባንዴ? በአንድ ቀን እስከ 25,000 እስከ 30,000 አካባቢ ጊዜ ያደረኩበት ቀን አለ። $30,000 ባንዴ ያገኘው ከፍተኛው ገንዘብስ ምን ያህል ነው? ባንዴ ኖርዝ ኦፍ 100,000 ከ100,000 በላይ ባንዴ $100,000 በላይ በሁለት ትሬድ ውስጥ። ኦኬ። በጣም የሚያጓጓ ብር ነው። እና እንዴት ነው ሀ ብለው እንጀምር ቢሉ ወዴት ነው ሊሄዱ የሚችሉት አሁን ይሄን ነገር ለመማር? ሀ ብለው ሊጀምሩ ቢሉ መጽሐፎች በማንበብ ወይም እኔ በሜንቶርሺፕ ላይ በጣም ማምን ሰው ነኝ። የሚያስተምራችሁ ሰው ካገኛችሁ መማርም በጣም አሪፍ ነው እና ደግሞ ቪዲዮዎች በማየት እና ደግሞ ዴሞ ትሬዲንግ ፕራክቲስ በማድረግ ምናምን ወደዛ መንገድ ውስጥ ሊሄዱ ይችላሉ። ተስፋ ስቆርጥ ምንድን ነው የምታደርገው አንተ? ተስፋ ስቆርጥ ሁለት ነገሮች ነው የማደርገው። መጀመሪያ ወደ ፈጣሪ እሄዳለሁ። ፈጣሪ የሆነ መንፈስ የሆነ ላይክ የሚሰማ ኤንግዛይቲ የሆነ ኤንክሽስ ፊሊንግ አለ አይደለ? ተስፋ ልትቆርጥ ስትል ሄጄ ጸልያለሁ እና ሞስት ኦፍ ዘ ታይም ስጸልይ የሆነ በቃ ሪሊፍ ይሰማኛል እና ሪሊፍ አገኛለሁ። ሁለተኛ ደግሞ ወደ ሜንቶሮች እሄዳለሁ። እኔ እንዳልኩ በሜንቶርሺፕ ላይ እና በሜንቶር በጣም አምናለሁ። ከልጅነት ጀምሮ ሜንቶሮች አሉ፣ ትላልቅ ሰዎች፣ መካከለኛ እድሜ፣ በ30 ቤት፣ በ40 ቤት፣ በ50 ቤት ሁሉም የተለያየ አድቫይስ ይሰጡኛል እና ተስፋ ልቆርጥ ስል ሞስት ኦፍ ዘ ታይም ወደ ሜንቶሮች እሄድና የሆነ ሚቲንግ እናርግ የሆነ እንደዚህ ስሜት ይሰማኝ ነው ምናምን ብዬ አማክራቸዋለሁ። ከዛ ሪሊፍ አገኛለሁ። እነሱን ሁለት ነገሮች አረጋለሁ እና ደግሞ አምናገውን ላይ እናቴ ጋር እሄዳለሁ። በጣም ላይ እናትም እንደ ሜንቶር ነች። እናቴም ጋር እሄዳለሁ የሆነ ተስፋ ልቆርጥ ስል እንደዚህ ነው። ከዛ እሷ ደግሞ ሞቲቬት ታደርገኛለች። those are the things I do አሁን ተስፋ ልቆርጥ ሲሰማኝ አንተናን ወደ 10ዎቹ አመት በመልሰህና ወደ 10ዎቹ አመት ያኔ ባስተካከለው አሁን ከደረስኩበት በላይ ደርስ ማሳካት ይችላል የምትለው ነገር አለ? አዎ በ10ዎቹ አመት ሞር ፎከስ እና ደግሞ በቢዝነስ ላይ ከአንድ ቢዝነስ ወደ ሌላ ቢዝነስ ከአንድ ቢዝነስ ወደ ሌላ ቢዝነስ መዝለል በጣም ጎርቶኛል ብዬ አምናለሁ። ላይክ ኤርቢኤንቢ ሰራ ነበር፣ ቤት ማከራየት፣ ገስት ሃውስ፣ መኪና እየገዙ አድሶ መሸጥ፣ ብዙ ቢዝነሶች እዘል ነበረ እና አንድ ቢዝነስ ላይ አዳብሬ በቃ ፎከስ አድርጌ ብሰራ ሞር ሰክሰስ አገኝ ነበር ብዬ ገምታለሁ። ግን ከሁሉም ቢዝነሶች ደግሞ የተማርኩት ነገር አለ። at the end of the day like I guess one business ላይ ፎከስ ባረግና በቃ ያችን ነገር ለማሳካት ብሞክር ብዬ I think እሱን ባረግ ሞር የተሻለ ቦታ ደርሳለሁ ብዬ ገምታለሁ። ቤስት የምትለው መጽሐፍ አንተ ካነበብካቸው ውስጥ ሪኮመንድ የምታደርጋቸውን አንድ ሁለት ብትነግረኝ? መጽሐፍ ብዙ መጽሐፎች አሉ፣ በጣም ምርጥ የሆኑ መጽሐፎች። ግን አንድ መጽሐፍ ነው ሰጀስት የማደርገው፣ መጽሐፍ ቅዱስ ነው። ኦኬ ዋው። ጠረሻ አድቫይስ keep your faith alive። በመጀመሪያ ፈጣሪን አስቀድሙ። ከዛ ሁለተኛ
ጤንነታችሁን አስቀድሙ፣ ገንዘባችሁን አስቀድሙ፣ ቤተሰቦቻችሁን አስቀድሙ እና እኔን ደግሞ ፎሎ አድርጉ። ሶሻል ሚዲያ ላይ አለ አይደል? አለ። ማን ብሎ ያገኘዋል? ኦጂ ማኒ። ኦጂ ማኒ እኔ ሜንሽን አደርጋለሁኝ። በጣም ቴንክ ዩ ለሰጠኝ ጊዜ ለሰጠኝ እውቀት ቴንክ ዩ ሶ ማች ብሮ። አመሰግናለሁ። እሺ ቴንክ ዩ